በቅድሚያ ለመላው የክርስትና እምነት ተከታይ ወገኖቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እያልን ዛሬ የገና በዓል በተለያዩ የዓለማችን ክፍሎች እንዴት ይከበራል የሚለውን ልናስቃኛችሁ እዚህ ተገኝተናል። አብራችሁን ቆዩ። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጋራችን እንድትሆኑ እንጋብዛለን። የኢየሱስ ክርስቶስ የልደት በዓል በአብዛኛው የዓለም ሀገራት በጎርጎሮሳውያኑ የቀን አቆጣጠር ታኅሳስ 25 ቀን ይከበራል። የኦርቶዶክስ ክርስትና እምነት ተከታዮች በብዛት በሚገኙባቸው እንደ ሩሲያ፣ ግሪክ፣ ዩክሬን እና ሮማኒያ ባሉ ሀገራት ደግሞ በዓሉ በጎርጎሮሳውያኑ ጥር 7 ላይ ያርፋል። በሀገራችን የልደት በዓል በየዓመቱ ታኅሳስ 29 በየ4 ዓመቱ ወይም በዘመነ ዮሐንስ ደግሞ ታኅሳስ 28 ላይ በተለያዩ ሃይማኖታዊና ባህላዊ ስርዓቶች ተከብሮ ይውላል። የልደት በዓል በክርስትና እምነት ተከታዮች ዘንድ ፈጣሪ የሰውን ልጅ ለማዳን አንድያ ልጁን ለቤዛነት የሰጠበት አምላክ ሰው የሆነበት መሆኑን ስለሚታመን የስጦታ በዓል ተደርጎ ይታሰባል። ይህን መነሻ በማድረግ በመላው ዓለም የሚገኙ ክርስቲያኖች በዕለቱ የተለያዩ ስጦታዎችን ይሰጣጣሉ። በሀገራችንም በተለይ ከቅርብ ዓመታት ወዲህ ለገና በዓል ፖስት ካርድን ጨምሮ ሌሎች ስጦታዎችን መለዋወጥ እየተለመደ መጥቷል። የገና ዛፍ ወይም ክሪስማስ ትሪን በቀለማትና በተለያዩ ጌጣጌጦች አስውቦ መስቀል የተጀመረው በ16ኛው መቶ ክፍለ ዘመን ጀርመን ውስጥ መሆኑ ይነገራል። የልደት በዓልን በገና ዛፍ የማድመቅ ልምድ በእጅጉ እየተስፋፋ የመጣው ቪክቶሪያ ኢራ ወይም ከ1837 እስከ 1901 ተብሎ በሚጠራው የእንግሊዝ ዘመነ መንግስት ጊዜ ነው። በአሁኑ ወቅት በዓለማችን በየዓመቱ ከ3500 ሚሊዮን በላይ አርቲፊሻል የገና ዛፎች እንደሚሸጡ መረጃዎች ያመለክታሉ። በኢትዮጵያ የገና መምጣትን ተከትሎ የገና ጨዋታ በስፋት ይዘወተራል። በገና ጨዋታ ወቅት ግጥሞችን መደርደርም የተለመደ ነው። በገና ጨዋታ አይቆጡም ጌታ፣ በገና ጨዋታ የለም ሎሌ ጌታ እየተባለም ይገጠማል። በተለይ ከበዓሉ ጋር በተያያዘ በየዓመቱ የባህል ስፖርት የሚከናወን ሲሆን ከተለያዩ ቦታዎች የተውጣጡ ኢትዮጵያውያን በጃን ሜዳ ተሰብስበው የገና ጨዋታ ውድድርንም ያካሂዳሉ። የክርስትና እምነት ተከታይ ኢትዮጵያውያን በዓሉን የማህበራዊ ግንኙነታቸውን ለማጠናከርም ይጠቀሙበታል። በበዓሉ ወዳጅ ዘመድ ይጠያየቃል፣ ዕለቱንም በአብሮነት ያሳልፋል። የገና አባት መነሻ ታሪክ በ4ኛው መቶ ክፍለ ዘመን ኔዘርላንድስ ውስጥ የነበሩት ቅዱስ ኒኮላስ የተባሉ ጳጳስ ናቸው። እኚህ አባት በልግስናቸው ስመጥር እንደነበሩ የህይወት ታሪካቸው ያስረዳል። ሳንታ ክላውስ እንዲሁም ቅዱስ ኒኮላስ ክሪንግል ወይም አባት ገና በመባል የሚታወቀው በዓለም ዙሪያ ካሉ የገና ልምዶች ጋር የተቆራኘ ተወዳጅ ሰው ነው። በ19ኛው መቶ ክፍለ ዘመን አመጣጡ በቅዱስ ኒኮላስ በሚራ ወይም የአሁኗ ተርኩ ሊቀ ጳጳስ በተባለው በቅዱስ ኒኮላስ መልክ ሊገለጽ ቢችልም በ19ኛው መቶ ክፍለ ዘመን የእሱ ዘመናዊ ምስል እንደ ቀልድ ጢም ያለው ቀይ ልብስ ለብሶ ብቅ አለ። ቅዱስ ኒኮላስ በለጋስነቱ በተለይም ለሕፃናትና ለድሆች በሚያደርገው ርኅራኄ ይታወቅ ነበር። የዘመናዊ የሳንታ ክላውስ አፈ ታሪክ የኔዘርላንድ ሰፋሪዎች የሲንተር ክላስ አከባበር እና የእንግሊዝ አባት የገና ታሪክን ጨምሮ ከተለያዩ ባህላዊ ወጎች የተገኙ ነገሮችን ያዋሃደም ነው። የገና አባት ብዙውን ጊዜ በገና ዋዜማ ጥሩ ጠባይ ላላቸው ሕፃናት ስጦታዎችን ሲያቀርብ አጋዘን በሚጎትት የበረዶ መንሸራተቻው ውስጥ ሲጓዝም ይታያል። በጭስ ማውጫ በኩል ወደ ቤት ይገባና ስጦታዎችን በገና ዛፍ ስር ወይም በስቶኪንጎች ውስጥ ያስቀምጣልም ተብሎ ይታመናል። በብዙ ባህሎች ውስጥ ሳንታ ክላውስ የመስጠትና የደስታ መንፈስን ይወክላል። በበዓል ሰሞን ደስታንም ያስፋፋል። ቀይ ልብስ፣ ጥቁር ቡትስና ነጭ ጢም ያለው አስደናቂ ገጽታው በአብዛኛው በ1930ዎቹ የኮካ-ኮላ ማስታወቂያዎች ላይ የተመሰረተ ሲሆን ይህም የአሁኑን ምስላዊ መግለጫውን ለማጠናከር ረድቷል። ይህንኑ ምሳሌ በማድረግ የገና አባቶች ወይም ሳንታ ክላውስ የሚባሉ ሙሉ ቀይና ነጭ ልብስ በመልበስ እና ረጅም አርቲፊሻል ነጭ ፂም በማድረግ ለልጆች ከረሜላ ሲያድሉም ይውላሉ። በኢትዮጵያ የገና አባት የሚባሉት የገና ጨዋታን የሚመሩ አባቶች ናቸው። ከቅርብ ጊዜያት ወዲህ ግን በከተሞች አካባቢ የፈረንጆቹን የገና አባት ወይም ሳንታ ክላውስ መመልከት የተለመደ ትዕይንት ሆኗል። በመቀጠል ለየት ያለ የገና አከባበር ያላቸው የዓለም ሀገራትን እንቃኛለን። በአንደኛነት ፖላንድ። ለየት ያለ ባህላዊ የገና በዓል አከባበር ካላቸው ሀገራት መካከል ፖላንድ አንዷ ናት። ሀገሪቷ በዓሉን ከቁሳዊና ከስጦታ መለዋወጥ ትኩረት ለማውጣት በተለያዩ ጊዜያቶች ጥረቶችን አድርጋለች። በዚህም ቤተሰቦች ስጦታ የሚለዋወጡት በበዓሉ ዋዜማ ሲሆን በዋዜማው እኩለ ሌሊት ላይ ወደ አብያተ ክርስቲያናት በማቅናት ሃይማኖታዊ ስነ ስርዓቶችን ይታደማሉ። በበዓሉ ቀን 12ቱን የኢየሱስ ክርስቶስ ሐዋርያት ለማሰብ 12 አይነት ምግብ በማዘጋጀት
ቤተሰቦች በአንድ ላይ ማዕድ ተሰብስበውም ያሳልፉታል። ሌላዋ ሀገር ፊሊፒንስ ኤስያዊቷ ሀገር ገናን በተለየ ሽብረቃና ማስዋብ ከሚያከብሩት ሀገራት ዘንድ ትመደባለች። ሳን ፈርናንዶ የተባለው ከተማ የገና መዲና በመባልም ይታወቃል። በዚች ከተማ ከሌሎች የፊሊፒንስ ከተሞች በተለየ የገና ገበያዎችና ፌስቲቫሎች የሚደምቁ ሲሆን ከሀገሪቱ የተለያዩ ክፍሎች በዚች ከተማ በዓሉን ለመታደም ፊሊፒንሳውያን ይሰባሰባሉ። ከተማዋ ከምትታወቅባቸው መለያዎች መካከል ሰብአ ሰገል የኢየሱስን መወለድ ለማብሰር ተከትለው የመጡትን የቤተልሔም ኮከብ አምሳያ በከተማዋ ማዕከላዊ ስፍራ ላይ በመስቀል የምታሳየው ዓመታዊ የብርሃን ትዕይንትም አንዱ ነው። ቀጣይ የምናገኛት ሜክሲኮ ከፈረንጆቹ ታኅሳስ መጀመሪያ አንስቶ በተለያዩ የአደባባይ ትዕይንቶችና ትርኢቶች ማክበር የምትጀምረው ሜክሲኮ ዋናውን በዓል እስከሚከበርበት ድረስ የሚቀጥሉ ዓመታዊ ሁነቶችንም ታዘጋጃለች። በቤት ውስጥና በአደባባይ በየዓመቱ የሚካሄዱት ፌስቲቫሎችም በርካታ ተመልካቾችንና ጎብኚዎችን መሳብ የቻሉ ናቸው። ከእነዚህም ትርኢቶች መካከል የኢየሱስን መወለድ የሰሙት እረኞችን ሁኔታ እንዲሁም ጌታን የጸነሰችው ማርያም ከናዝሬት ወደ ቤተልሔም ያደረገችውን ስደት የሚያሳዩ ትርኢቶችም ይቀርባሉ። በበዓሉ ዋዜማም ዋና ዋና መንገዶች በገና ማሸብረቂያዎችና አበቦችም ይዋባሉ። በቀጣይ የምናገኛት ሀገር ጓቲማላ። በጓቲማላ አዲስ ዓመትና የኢየሱስ ክርስቶስ ልደት ከመከበሩ በፊት የመጥፎ መንፈስን ማስወገድ ወሳኝ እንደሆነ ያምናሉ። ለዚህም ሰይጣንና መጥፎ መንፈስ ይኖርበታል ብለው የሚያስቡትን የቤታቸውን ማዕዘናት የተቀጣጠለ ልዩ እንጨት በመያዝ ዙሪያውን ያሽከረክራሉ። ቀጥሎም የገና ጽዳትም ሆነ የምግብ ዝግጅት የሚደረገው ይህ ባህላዊ ክዋኔ ከተፈጸመ በኋላ ነው። ከዚህ በኋላ በተለምዶ ልጆች ቤተሰቦቻቸውን አሰባስበው ከወላጆቻቸው ጋር የማሳለፍም ልምድ አላቸው። በገጠሩ አካባቢ የሚገኙና በዝቅተኛ የኑሮ ደረጃ የሚኖሩ ሰዎች ዓመቱን በሙሉ ለገና በዓል የሚያስፈልጉ ምግብና መጠጦችን እንዲሁም ሌሎች ማስጌጫዎችን ለመግዛት ሲቆጥቡም ይከርማሉ። ዋናው የበዓሉ ምግብ ለመብል የሚቀርበው በበዓሉ ዋዜማ ምሽት ሲሆን በዚህ ወቅት ጣፋጮች፣ የዶሮና ሌሎች እንስሳት ተዋጽኦ ምግቦችም ለመብልነት ይቀርባሉ። ክቡራትና ክቡራት አድማጮቻችን አሁን ደግሞ የገና በዓል የማይከበርባቸው ሀገራት እነማን ናቸው ስንል የመጨረሻ ወዳደረግነው መረጃ እናልፋለን። የበዓሉ አከባበር ከሀገር ሀገር የሚለያይ ሲሆን የተወሰኑ ሀገራት ደግሞ ዕለቱን እንደ ማንኛውም ቀን በስራ ያሳልፋሉ። የማያከብሩበት ምክንያት የተለያየ ቢሆኑም በዓሉ ከማይከበርባቸው ሀገራት መካከል ሰሜን ኮሪያ፣ ሳውዲ አረቢያ፣ አልጄሪያ እና ሶማሊያ ዋነኞቹ የዓለም ሀገራት ናቸው። ክቡራትና ክቡራት ቤተሰቦቻችን ለመላው ክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ።